ዜግነቱ ኢትዮጵያዊ የሆነው ዓለም አቀፋዊ ቢሊየነር ሼክ አላሙዲን በዚህ የዩቲዩብ ቪዲዮአችን ስለ ሼክ አላሙዲን ውጣ ውረድና ስኬቶች እናያለን። ለዚህ የዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ለወዳጅ ዘመዶ ሼር በማድረግ ማጋራት አይዘንጉ። ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ወደ ቪዲዮ። ሼክ አላሙዲን እጅግ በጣም ብዙ ውጣ ውረዶችን አስነስቶና አሸንፎ እዚህ የደረሰ ትልቅ ሰው ነው። ሼክ አላሙዲን የተጣራ ሀብቱ ከ2 ቢሊዮን ዶላር በላይ ነው። በ2015 በወጣው ዓለም አቀፋዊ የሀብት ጥሪ በዓለም 126ኛው ባለሀብት ነበር። በኢትዮጵያ አንደኛው በዓለም 126ኛው ባለሀብት ሼክ አላሙዲን እጅግ በጣም ከፍተኛ የሆነ የነዳጅ ማከማቻ ነበረው። በዚህ የነዳጅ ማከማቻ እጅግ በጣም ታላላቅ ገቢዎችና ዓለም አቀፋዊ ድርጊቶችን፣ ስራዎችን፣ ንግዶችን ይሰራል። ሼክ አላሙዲን በዚህ አላበቃም። በወልዲያ ከተማ የሚገኘው ኢንተርናሽናል ስታዲየም ባለቤትነት የሱ ነው። ሼክ አላሙዲን ከፔፕሲ ፋብሪካ 3% ድርሻ አለው። ሼክ አላሙዲን በፖለቲካውም ቢሆን እጁን ያስገባ እጅግ በጣም ትልቅ ባለሀብት ነው። ሼክ አላሙዲን የኢትዮጵያ አርቲስቶች አንካንካ ብለው ከፍቶ የሚሰጡት እጅግ በጣም የተከበረ ትልቅ ሰው ነው። በቅርቡ ከእስር ቤት የተፈታው ሼክ አላሙዲን እስር ቤት ይቅርቢ ብሎ ሸራተን የሚያክል ትልቅ ሆቴል የቆመ እስረኛ ነበር። አሁን ግን ስራውንና ሁሉንም ነገር ትቶ ነፃ ሰው ሆኗል። ኑሮውን አሁን በአሜሪካ እያደረገ የሚገኘው ሼክ አላሙዲን እጅግ በጣም የስኬት ማማዎች ደርሰውታል። አንድ ፎርድ መኪና፣ 260 ሚሊዮን ብር የሚያወጣ ቤት በአዲስ አበባ፣ የተለያዩ ድርጅቶች፣ ባንኮች እንዲሁም ከዳሽን ባንክ 50% ድርሻ አለው የሚባለው ሼክ አላሙዲን በዚህ አላበቃም። ስለ ሼክ አላሙዲን በሌላ ቪዲዮ ሰፋ አድርጌ ይዤላችሁ እመጣለሁ። በነፃ ነው።